እንዴት የባህር አይጥ ታበላናለህ ብለው ክፉኛ ተቆጡ። አይጥ የሚለው ቃል ደግሞ እኛን እጅግ አስደነገጠን። ኢትዮጵያውያን ከባህርና ከባህር በር ከተለያየም በኋላ አሳን ገበያ ውስጥ እንደወትሮ የማግኘት እድሉም ሆነ ገዝቶ የመብላት ምቹነቱ፣ አሳ የመብላት ባህሉም ሆነ በጨዋታ መሃል ስለ አሳ የምግብነት ጥቅም አንስቶ የመወያየት ልምዱ በጊዜ ሂደት እየተሸረሸረ ዛሬ ላይ ደርሷል። እንደኔ ግምት በሐይቆች ዙሪያ የሚኖሩ ኢትዮጵያውያን አሳ የመብላት ልምዱን ይዘውት ባይጓዙና ሊጎበኟቸው ለመጡ ለሩቅ ሀገር ዘመዶቻቸው ብሎም ኢትዮጵያውያን ሁሉ አሳ የመብላት ልምዱን እያካፈሉ ባይጓዙ ኖሮ ዛሬ ላይ ኢትዮጵያውያን ከማይመገቧቸው እንስሳት መካከል አሳ አንዱ ሆኖ የምናገኘው ይሆን ነበር። ለዚህ ግምቴ ማሳያ አቅርብ ብባል በአሁኑ ወቅት እኛ ኢትዮጵያውያን ከአሳ ውጪ ለሌሎች የባህር ውስጥ ምግቦች ያለንን ግልጽ ጥላቻ መጥቀስ በቂ ነው። እጅግ በርካታ ኢትዮጵያውያን ከአሳ ውጪ ሌሎች የባህር ውስጥ ምግቦችን ሊበሉ ቀርቶ የሚበላ ሰው ሲያዩ እንኳ እጅግ ይዘገንናቸዋል። አንዳንዶቹ ደግሞ ያቅለሸልሻቸዋል። በአንድ ወቅት እኔና አንድ በአሳ ልማት ዙሪያ የሚሰራ መንግስታዊ ድርጅት ስለ አሳ እርባታና ስነ ምግብ ጠቀሜታ ግንዛቤ ለማስጨበጥ ወደ አንድ የሀገራችን አካባቢ ሄደን ነበር። ቀደም ሲል በአካባቢው በሰው ሰራሽ የውሃ አካል አሳ ማርባት ተጀምሮ ስለነበር አካሄዳችን አሳን በምን መልኩ አዘጋጅቶ መመገብ ይቻላል የሚለውን ለአካባቢው ማህበረሰብ በተግባር ለማሳየት ነበር። የአካባቢው ማህበረሰብ ስለ አሳ ምግብነት በወሬ ደረጃ የሚያውቅ ቢሆንም ከመካከላቸው አሳን ተመግበው የሚያውቁ ግለሰቦች ብዛት ግን ከአንድ እጅ ጣት ቁጥር አይበልጥም ነበር። የክስተቱን ምስሎች በዓይነ ህሊናችሁ እየሳላችሁ ተከተሉኝ። አሳው በባለሙያዎች ተዘጋጅቶ ለምግብነት ቀረበ። ቀጥሎ ምግቡን ቀምሶ ማህበረሰቡን የማቅመስ ሂደት ተጀመረ። ጥቂት የማህበረሰቡ ተራማጅ ግለሰቦች በየአይነቱ ከተዘጋጀው አሳ መቅመስ ከጀመሩ በግምት ከ5 ደቂቃ በኋላ ጉድ ፈላ። ቀደም ሲል 1-2 ጉርሻ የዋጡ የአገሬው ሰዎች ካጠገባችን ትንሽ ዘወር ዘወር እያሉ ከሚያስደነግጥ የስቃይ ድምፅ ጋር ማስመለስ ጀመሩ። የመጀመሪያውን ጉርሻ ለመዋጥ ሲታገሉ የነበሩት ደግሞ ከፊት ለፊታችን ተፉት። ወዲያው በራሳቸው ቋንቋ እርስ በርስ መጫጫህ ጀመሩ። ከዚያ በአስተማሪነት የኛ ተባባሪ የነበረውን ወጣት ወገናቸውን በከፍተኛ ሁኔታ ያስጨንቁት ጀመር። በራሳቸው ቋንቋ ሊያስረዳቸው ቢሞክርም ነገሩ ድብልቅልቁ ወጣ። ወጣቱ የኛን መደንገጥና ግራ መጋባት ሲያስተውል አይዟችሁ ጣዕሙን ስላልወደዱት ነው በማለት ሊያረጋጋን ሞከረ። ወጣቱ ወገኖቹን ሊያረጋጋና ሊያግባባቸው ቢሞክር ጭቅጭቁ ጭራሹኑ እየተባባሰ ሄደ። ቀጥሎ ካሳው የቀመሱትም ያልቀመሱትም በአንድነት ሆነው ወጣት ወገናቸው ላይ ዘመቱ። እንዴት የባህር አይጥ ታበላናለህ ብለው ክፉኛ ተቆጡ። አይጥ የሚለው ቃል ደግሞ እኛን እጅግ አስደነገጠን። ለደህንነታችን እጅጉን ስለፈራንም ወደ የመኪናችን መግባት ጀመርን። የሆነው ሆኖ ጉዳዩ በሀገር ሽማግሌዎች እጅ ተይዞ ምግቡም እዛው በነበረበት ቦታ ተደፍቶ ተለያየን። ይሁን እንጂ ዋናው ችግር ቀጥሎ ነው የመጣው። የማህበረሰቡ የህይወት መሰረት የሆኑት የአካባቢው ሳርና ቅጠላቅጠል ተመጋቢ እንስሳት የተደፋው አሳ ሲሸታቸው ታይቶ በማይታወቅ ሁኔታ የማጓራትና እብደት መሰል እንቅስቃሴ ማሳየት ጀመሩ። ማህበረሰቡም እኛም ብቻ ሳይሆን እንስሳቶቻችንም ለመግደል ነው የመጡት ሲሉ ከሰሱን። እናም ይህ የባህር አይጥ ተብዬ የፈጠረውን ችግር ለመፍታትና ማህበረሰቡንም ስለ ጉዳዩ ግልጽ እውነት አስገንዝቦና አሳምኖ በወቅቱ ስለተፈጠረው ችግርም ማህበረሰቡን ይቅርታ ጠይቆ ሰላም የማውረድ ሂደት ወራቶችን ነበር የፈጀው። ለእኛም ማህበረሰብ አቀፍ የግንዛቤ ማስጨበጥ ሥራዎችንና መሰል ጉዳዮችን ስናከናውን ስለ ርዕሰ ጉዳያችንና ተደራሽ ስለምናደርገው ማህበረሰብ ማንነት አስቀድመን እስከምን ድረስ አርቀን ማሰብ እንደሚገባን ክስተቱ ትልቅ ትምህርት አስጨብጦን አለፈ። ወደ ቀደመ ሐሳባችን እንመለስ። የባህር በራችንም ሆነ የባህር አሳችን ቀስ ብሎ መመለሱ አይቀርምና አሁን ነገር ሳላበዛ ወደ ዋናው ርዕሰ ጉዳይ ልግባ። አሳን መመገብ እጅግ አስፈላጊ ነው። ኢትዮጵያ ቀላል የማይባል የአሳ ሀብት አላት። ሀገሪቱ ባሏት ሐይቆች የሚራቡ አሳዎችን ትተን
ሀገሪቱ ባሏት ሰው ሰራሽ ግድቦች ውስጥ በመልማት ላይ የሚገኙ የዓሳ ምርቶች በበርካታ ቶኖች የሚለኩ ናቸው። በቅርቡ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ደግሞ ይህን የዓሳ ሀብት መጠን በእጅጉ ከፍ አድርጎታል። ነገር ግን አሁንም ኢትዮጵያውያን ያላቸውን የዓሳ ሀብት በተገቢው ሁኔታ ለምግብነት እየተጠቀሙበት አይደለም። ግን ለምን ብለን እንጠይቅና እኔ የታዘብኳቸውን ጥቂት ምክንያቶች ላቅርብ። አንደኛ፣ በጊዜ ሂደት ቀስ በቀስ የተሸረሸረው የአብዛኛው ህዝብ ዓሳ የመብላት ልምድና ፍላጎት እጅግ አነስተኛ መሆን በዓሳ ልማት ዙሪያ የመንግስትንም ሆነ የግል ባለ ሀብቶችን ፍላጎት ገድሏል። ሁለተኛ፣ ከቅርብ ጊዜ ወዲህ በዓሳ ልማት ዙሪያ መንግስት ማለትም ግብርና ሚኒስቴርና አጋሮቹ በሚያደርጉት ጥረት ውስጥ የግል ባለሀብቶች ተሳታፊ አለመሆናቸው የዘርፉን እድገት እጅግ ጎትቶታል። ሶስተኛ፣ ዓሳን ከሚሰገርበት ቦታ ሰፊ ተጠቃሚ ወደሚገኝበት ቦታ በፍጥነትና በንጽህና የሚያደርሱ ደረጃቸውን የጠበቁ የማጓጓዣና የማቆያ መሰረቶች በበቂ ሁኔታ አለመኖራቸው። ለምሳሌ ዓሳ በቶሎ የሚበላሽ እንደመሆኑ መጠን ሲጓጓዝም ሆነ ሲቀመጥ በማቀዝቀዣ ውስጥ መሆን አለበት። አራተኛ፣ ዓሳን በኢኮኖሚ ዝቅተኛ ለሆነው የማህበረሰብ ክፍል በተመጣጣኝ ዋጋ ተደራሽ የሚያደርጉ አነስተኛ ሱቆች በየመኖሪያ መንደሩ አለመኖራቸው። ለምሳሌ በደርግ አገዛዝ ዘመን እንደነበሩት ሰማያዊ ቀለም ያላቸው የዓሳ መሸጫ አነስተኛ የኮንቴነር ሱቆች አይነት ዛሬ ላይ አለመኖራቸው። አምስተኛ፣ ዓሳን ዘላቂነት ባለውና በከፍተኛ ደረጃ በየውሃ አካላቱ በዘመናዊ መንገድ አራብተውና አስግረው ለህብረተሰቡ የሚያደርሱ ከፍ ያለ አቅም ያላቸው ባለሀብቶች አለመኖራቸው ወይም እንዲህ አይነት ባለሀብቶች እንዲፈጠሩ አስፈላጊው መደላድል አለመፈጠሩ የሚሉት ዋና ዋና ችግሮች ናቸው የሚለውን ይዘን ሌሎች በርካታ መካከለኛና አነስተኛ ችግሮችንም መጨመር ይቻላል። እንደ አጠቃላይ ኢትዮጵያውያን በምግብ አቅርቦት ራሳቸውን ለመቻል በሚያደርጉት ጥረት ውስጥ ያላቸውን የዓሳ ሀብት ችላ ሊሉት አይገባም። ከዚህ ባሻገር ዓሳ የመብላት ጉዳይ ሆድ ከመሙላት የዘለለ ጠቀሜታ ያለው ስለመሆኑ አስፈላጊ በሆኑ ሁኔታዎችና መድረኮች ሁሉ ጉዳዩ በተደጋጋሚ ሊነገር ይገባል። ለዚህም ስለ ጉዳዩ የማስተማሪያ መንገዱንና የአየር ሰዓቱን ለመፍጠር ቢያንስ ቀኑን ሙሉ ስለ አውሮፓ እግር ኳስ ከሚያወሩ የሚዲያ አውታሮች ላይ ቆንጠር አድርጎ መውሰድ የሚገድ አይሆንም። እናም ከወቀሳው ጎን ለጎን ዓሳን መብላት በብልሃት ባልንበት አንደበታችን ዓሳ ለሁሉም የሚለውን ጨምረንበት ዓሳ በመመገባችን ደግሞ ምን እናተርፋለን የሚለውንና ሌሎች ተያያዥ ወሳኝ ነጥቦችን አንስተን ጉዳያችንን እንቋጭ። ከምግብ ንጥረ ነገር አንጻር ዓሳ በኦሜጋ 3 እና በኦሜጋ 6 ፋቲ አሲድ በከፍተኛ ደረጃ የበለጸገ ነው። ጥራት ያለው ፕሮቲንን፣ ቫይታሚን ቢን በተለይም ቫይታሚን ቢ12ን፣ ፎሊክ አሲድን፣ አይረንን፣ አዮዲንን፣ ፎስፈረስንና ሰለኒየምን በውስጡ ይዟል። በቀን 200 ግራም የሚመዝን የዓሳ ስጋ በመመገብ ብቻ ሰውነታችን የሚፈልገውን ፋቲ አሲድ ማሟላት እንደሚቻል የዘርፉ ባለሙያዎች ያስረዳሉ። ለምግብነት የምንገዛው ወይም ለማዘጋጀት የምንመርጠው ዓሳ ሁሌም ፍሬሽ ማለትም ያልቆየ መሆን ይኖርበታል። ፍሬሽ ወይም ትኩስ የሆነ ዓሳ ቀጣዮችን ምልክቶች ያሳያል። አንድ የዓሳው ቆዳ ወይም ስኬል የምንለው ክፍል የሚያብረቀርቅና የሚያንጸባርቅ ይሆናል። 2 ዓሳው አይኑ ፈጠጥ ያለና ብርሃን የሚያንጸባርቅ ይሆናል። አይኑ ጎድጎድ ካለ ዓሳው ቆየት ያለ መሆኑን ማሳያ ምልክት ነው። 3 የዓሳው ስንጥብ ወይም ጊል ጥርት ያለ ቀይ ይሆናል። የስንጥቡ ቅላት መደብዘዝ ከጀመረ ደግሞ ዓሳው መበላሸት ስለመጀመሩ ግልጽ ማሳያ ምልክት ነው። 4 የዓሳውን ሰውነት በጣታችን ጫን ስናደርገው ጠንካራ መሆን አለበት። በደንብ ጫን አድርገን ስንለቀው ሰውነቱ ተሰርጉዶ መቅረት የለበትም። 5 አስቀያሚ ሽታ አይኖረውም። ጥናቶች እንደሚያሳዩት ዓሳን መመገብ የሚከተሉትን 3 ጠቅለል ያሉ ጥቅሞችን ያስገኛል። 1 ዓሳን አዘውትሮ መመገብ የልብ ህመምንና ስትሮክን ለመከላከል ብሎም ለመቀነስ ያግዛል። እንዲሁም ሌሎች ከደም ዝውውር ጋር የተያያዙ ህመሞችን ይከላከላል ይቀንሳልም። 2 የሰውነትን በሽታ የመከላከል አቅም ያጠናክራል። 3
የአእምሮ ጤንነትን ያሻሽላል። እዚህ ድረስ አብረን ከተጓዝን እኛ ኢትዮጵያውያን ያለንን የዓሣ ሀብት በአግባቡ እንጠቀምበት የሚለው የዚህ ቪዲዮ ዋነኛ መልእክት ይሁንና ዓሣን ለምግብነት ስናውል እንዴት ባለ መልኩ እናዘጋጀው የሚለውን ለማወቅ ደግሞ ዩቲዩብን መጠየቅ ብቻ በቂ ነው። አበላሉን እንወቅ እንጂ የሚበላስ ሞልቷል። ሰላም።